የተወደዳችሁ ክርስቶስ ቤተሰቦች እንግዲህ የአዳም ልጅ ያላወቀው ነገር አለ። በተለይ እኛ ኢትዮጵያውያን ኦርቶዶክሳውያን ኢትዮጵያውያን በሙሉ ኢትዮጵያን አናውቃትም። እንኖርባታለን ግን አናውቃትም። የኢትዮጵያ ባንዲራ እንኳን ብዙዎቹ እንደሌላው ዓለም ወይም እንደለበሱት ጨርቅ አድርገው ይመለከቱታል። ስለማናውቃት ምልክቱ አስመስሎ የተጻፈ ወረቀት ጨርቅ ሊኖር ይችላል። ባንዲራዋን የመሰለ የተመሳሰለ ጨርቅ ወይም አረንጓዴ፣ ቢጫ፣ ቀይ የሆነ ጨርቅ ሰዎች ሲጽፉት ሲይዙት ስላዩ የኢትዮጵያ ባንዲራ እንደ ተራ ወይም እንደምንም አልቆጠሩትም፣ ወይም ደግሞ ኢትዮጵያን ያውቃል። ኢትዮጵያን መሪዎች ስልጣን ላይ ወጥተውባታል። አንዱን ከአንዱ ሲያጋጩበት ይኖራሉ። በቋንቋ በዘር ሲከፋፍሉ ይኖራሉ። የሃይማኖት አባቶቻችንም በጥቅም ተሰግስገው በዘር ተሰግስገው ቤተ ክርስቲያንን በብዙ ትውልድ እንድትተች፣ እንድትሰደብ፣ እንድትዋረድ አድርገዋታል። የብዙ ሃይማኖቶች መናኸሪያ ሆናለች ኢትዮጵያ። ምናልባት ምዕራባውያን በተለያየ ምክንያት ለብዙ ዓመታት ሰርተዋል። ኢትዮጵያን በስም በማጥፋት ታሪኳን በመንጠቅ መጽሐፍቶቿን በመደበላለቅ ታሪኳን በመቀየር ብዙ ስራ ሰርተዋል። ለዚህ ስራ ደግሞ ኢትዮጵያውያን ትልቁን ሚና ተጫውተውላቸዋል። ኢትዮጵያውያን ጸሐፊ፣ ኢትዮጵያውያን አዋቂ ነኝ ባዮች ሳያውቁ ያወቁ የሚመስላቸው ፕሮፌሰሮች፣ ዶክተሮች፣ ጸሐፊ ነን የተባሉ ወይም በፖለቲካው ያሉ ፖለቲካውን ተጠቅመው የሚጓዙ አንዳንድ ሰዎች የምዕራባውያን ዓላማ አሳኪ፣ ሀሳብ ቀያሪ ማርሽ ሆነው ኢትዮጵያን ሳያውቋት በገንዘብ ተታለው በአማረ ቪላ ቤት እየኖሩ በአማረ መኪናም እየሄዱ ኢትዮጵያን ስሟንም ታሪኳንም ማንነቷንም ሲቀይሩት ለዘመናት ቆይተዋል። የኢትዮጵያ ባንዲራም በቃ በተራ ነገር እንደ ምዕራባውያን እንደ አውሮፓውያን አሜሪካ እንደ ሌሎቹ እንደ አረቡ ዓለም እንደነሱ ጨርቅ ባንዲራ እየሳሉ በእውነት የኛ መሪዎችም በስልጣን ላይ በወጡ ቁጥር የተለያየ ምክንያት በባንዲራዋ ላይ እያደረጉ ጭራሽ ያችንም ለማጥፋት በየክልል የተለያየ ባንዲራ አድርገው ክልልን ሀገራትን በክልል ከፋፍለው ለመገንጠል እንደነ ጅቡቲ እንደነ ኤርትራ ለመገንጠል እንዲያመቻቸው በክልል በቋንቋ በብሔር ግሩፕ ፈጥረው ኢትዮጵያ የምትባለውን ምድር ለምዕራባውያን ተላላኪ ሆነው ለመበታተን ኢትዮጵያውያን ትልቁን አስተዋጽኦ አድርገውላቸዋል። ለማን? ለምዕራባውያን፣ ለእነ አሜሪካ፣ ለኢሲያ፣ ለዚህ ለአረቡ ዓለም ትልቁን ስራ ሲሰሩ ቆይተዋል። ለዚህ ነው ኢትዮጵያን በዚህ 30 40 50 60 25 20
15 ያለው ትውልድ የዚህ ቆሻሻ ስርዓት ተካፋይ የዚህን ቆሻሻ ስርዓት አስፈጻሚ ሆኖ ኢትዮጵያን ሳውቃት ዛሬ ላይ የሚባላው የሚናከሰው በየቦታው እርስ በርሱ የሚዋደቀው አንዱን መከላከያ ለምንድን ነው የምትዋጋ ብለህ ስትለው ለሀገሬ ይላል። አንዱን በዚያ ደግሞ አንዱን ስትይዘው ለምንድን ነው የምትዋጋ ለሀገሬ ይላል። ሁለቱም ኢትዮጵያውያን ናቸው። ለብዙ ምድር ከተዘረጋበት ጀምሮ የአዳም ልጆች በምድር ላይ ከተበተኑበት ቀን ጀምሮ ኢትዮጵያ ናት። ኢትዮጵያ ናት ምድሯም ያቺ የአዳም ልጆች የተነሱባት የተበተኑባት የነለ ልጆች ከኢትዮጵያ ምድር ነው ወደ ዓለም የተበተኑት። አንዳንዶቹ እንዲህ ነው ሲቀባጥሩ ያሉ ታሪኩ ስለተገለበጠባቸው ታሪኩ ተገልብጦ ስለተጻፈ የውሸት ታሪክ ስለያዙት ጸሐፊውም የውሸት ፍርፋሪ ፈላጊ ያንን ይዞ ወደ እውነት ውሸት ወደ እውነት ተቀይሮ እውነት መስሎ ቦታውን ይዞ ስላለ እውነት የኢትዮጵያ ባንዲራ እኮ በእውነት አይታችሁ ከሆነ በሰማይ የሚታይ ባንዲራ አለ። ሰማይ የሚታየውን እንግዲህ ማንም ዓለም ያውቃል። ያ ባንዲራ የአሜሪካ ባንዲራ አይደለም። ቀይ ሆኖ በቀዩ ውስጥ ነጭ በዚያ ኮከብ ላይ ጠብጠብ ያለበት ነው እንዴ? የቻይና ነው? በቀዩ ውስጥ ኮከብ ያለው ነው? የጃፓን ነው ወይስ በነጩ ውስጥ የሆነ ቀይ ምናምን ያለበት ነው? የእንግሊዝ ነው? የማን ነው ያለው? ያ ባንዲራ በሰማይ ይታያል። ምልክቱ የትኛው ነው? የሰላሙ ምልክት ባንዲራ የትኛው ነው? በሰማይ የሚታየው ከሰማይ ወደ መሬት ተክሎ የሚታየው የትኛው ባንዲራ ነው? አባቶቻችን የማርያም መቀነት ይሉታል። አንዳንዶቹ እንደ አረንጓዴ ቢጫ ቀይ ብቻ እኮ አይደለም ሰማያዊ ያለ ይላሉ። ከሰማይ ላይ መምጣቱን ነው የሚያሳየው። ሰማያዊው ከሰማይ ጀርባ ከሰማይ መውረዱን ነው ሰማያዊ በዚያ በኩል የሚታየው ሰማያዊ ለዚያ ነው። ሌላ ነው ከሰማይ መውረዱን ከሰማይ መሆኑን አመጣጡ ከሰማይ መሆኑን ነው። ያም ሆኖ የማን ባንዲራ አለ? እስራኤል የምትባለው ሀገር አሁን ሰዎች በ1969 እንደ ሀገር አዲስ አድርገው ከፍልስጤም ላይ መሬት ወስደው የቆረቆሯት ምድር የእስራኤል ባንዲራ አለ ሰማይ ላይ። አይ የአዳም ልጅ አለመታደላችን፣ አይ ሰው ልጅ፣ አይኛ ኢትዮጵያውያን። ደሞ እኮ ሐሞጽ ሲጽፍ ምን ብለዋል? እናንተ ዕብራውያን የሚለውን ቀይረው እስራኤል ብለው ጽፈውታል እንጂ እናንተ ዕብራውያን እናንተ ለኔ አለ። እንደ ኢትዮጵያ ሕዝቦች ልጆች አይደላችሁ? ምን አያችሁ? ልጆች ነበር እኮ። ልጅነታችንን ለምዕራባውያን ሰተን ታሪክ ቀይረን ለዚህ ትውልድ ጽፈን ቤቱ ስለተሟላ ካማረ ቤት ስላለ የተሟላ ቤት የተሟላ ነገር ስላለ ያንን ብለን ውሸት ታሪክ ጽፈን የኢትዮጵያን ታሪክ ገለባብጠን ቀያይረን ቤተክርስቲያን እንኳን ለዘመናት የመጡት ጳጳሳት አሁን የአቡነ ተክለ ሃይማኖትን የመጽሐፍ ቅዱስ ፈልጋችሁ እኮ ታገኙት ከአንዳንድ ግለሰቦች ነው የምታገኙት። ለምን ብዙ ሰው ለምንድን ነው የሚፈልገው? የቤተ ክርስቲያን ሊቃውንት ለምንድን ነው የሚፈልጉት? ጥሩኛ ከአማርኛ ተተረጎመ ተብሎ ስለሚታሰብ ወደ አማርኛ ተተረጎመ ተብሎ ስለሚታሰብ መንፈሳዊነት አባት ስለነበራቸው። የሌሎቹ ለምንድን ነው የማይፈለገው? ተደባለቀ ለምን ይባላል? በየጊዜው መጽሐፍ ቅዱስ ለምን ይቀየራል? አያችሁ፣ አለ የሆነ ነገር ማለት ነው። የአባቶቻችን የሃይማኖት አባቶቻችን ድክመት ራሱ በእውነት ታሪክን ተገለባብጦ ተቀያይሮ እንዲነገር አድርጎታል። የተወደዳቸው የክርስቶስ ቤተሰቦች ኢትዮጵያ ታላቅ ምድር ናት። የኢትዮጵያ ባንዲራ ደግሞ
የኢትዮጵያ ባንዲራ ብቻ ይመስለናል። እንዳትሸወዱ ባካችሁ። የዓለም ውድ ኦርቶዶክሳውያን የተዋህዶ ልጆች የኢትዮጵያ ባንዲራ አሁን ሰዎች ይቅር እያሉ ሊያቃጥሉት ይችላሉ፣ የሆነ ነገር ሊያደርጉት ይችላሉ። ያው ራሳቸው ያዘጋጁት ስለሆኑ ያ ግን ከሰማይ የተዘረጋ ነው። ያ ደግሞ የኢትዮጵያ ባንዲራ ብቻ አይደለም፣ የዓለም ባንዲራ ይሄ ባንዲራ አረንጓዴው፣ ቢጫ፣ ቀዩ ነው። የዓለም ባንዲራ ነው። የተወደዳቸው የክርስቶስ ቤተሰቦች የዓለም ባንዲራ ነው። ዓለም ነው የሚያየው ከሰማይ ወርዶ ወደ መሬት ተተክሎ የሚያየው ለዓለም ነው። ለዓለም ነው። ምናልባት ብዙ ሰዎች አይታቸዋቸው ከሆነ በኢንተርኔት ወይ አምና ታቻምና አካባቢ 2012፣ 2013፣ 2014 የመከራ ዘመን ነው ይላሉ። 15 ሚሊዮን ነው። ለምን ጨምረው አልተናገሩም? የሰላም ዘመን ነው? የእርቅ ዘመን ነው? የይቅርታ ዘመን ነው? ለምን አልተናገሩም? ከተናገሩ አያችሁት? ያ መከራ የተባለው እንግዲህ አያችሁት፣ መከራው እንዳለ ነው። ቀንጨብ ብሎ ወጥቶ ነው እንጂ መከራ እኮ እንደዚህ አይደለም። በነገራችን ላይ መከራው ብዙ ልቂት አለበት፣ ብዙ ፍጅት አለበት። ብዙ ፍጅትም እያየን ያለን አንዱ በአንዱ ላይ ተነስቶ እርስ በርሱ እየተፋጨ እየተጋደለ እየተወዳደቀ ነው ያለ። ያም ደግሞ የሚወዳደቁት ኦርቶዶክሳውያን ናቸው። ምናልባት ታዝባችሁ ከሆነ ለምንድን ነው ኦርቶዶክሳውያን ለምንድን ነው አለመግባባት? አይደለም። አሁንም የዓለም ሴራ ስለሆነ ነው። ዓለም ሴራው በነ ኦርቶዶክሳውያንን በማጥፋት ላይ ስራውን እየሰራ ስለሆነ ዲያብሎስ ነው ይሄን የሚያደርገው፣ የዲያብሎስ ስራ ነው። ያም ደግሞ አንዳንዶቹ ምናልባት አንድ ሰው ምን ብሎኛል፣ የኢትዮጵያ ትንሣኤ ይባላል አለኝ። መልካም ሰው ናትና እህቴ ናት። እንደውም አልመለስኩላት። ማን ሊኖርበት ነው? ወገኖቻችን በኦሮሚያ እየታረዱ በየቦታው እየወደቁ ቀባሪ የሌላቸው እየተተለተሉ ገበሬ ንጹህ ገበሬ እየተገደለ ማን የኢትዮጵያን ትንሣኤ ሊያት የሚችለው አለች። እውነቷን ነው ስታስበው። አዎ ግን ማን ነው ንጹህ? የኢትዮጵያን ትንሣኤ ገበሬዎች ማን ሊያየው ነው? እውነቷን ነው። ትክክል ነው ያለችው። እንደ ስጋ ካየነው ትክክል ነው። በመንፈስ ደረጃ ካየነው ግን በእግዚአብሔር መነጽር ውስጥ ካየነው ግን የእግዚአብሔርን ማነው የኢትዮጵያን ትንሣኤ የሚያዩ በእውነት ከዚህ ትውልድ አስተሳሰብ የወጡ ናቸው። ከዚህ ትውልድ አስተሳሰብ ከዘረኝነቱ የወጡ ስለ አንድ ብሔር ስለሚሞተው ብቻ የማያስቡ ምናልባት አማራ እየተመታ ከሆነ ስለ አማራ ብቻ የማያስቡ የትግራይን መሞት የማያስቡ የኦሮሚያን ኦርቶዶክሳውያን መሞት የማያስቡ ገናም ደግሞ የሚመጣውን እልቂት የማያውቁ ሰዎች ናቸው ሊናገሩ የሚችሉት። እውነታቸው ነው። የሚያውቁትን ነው የሚናገሩ። ግን አማራውም ገና ሊቀጣ ነው። አማራውም ሊመታ ነው። እግዚአብሔር ገና ነው ስራውን አልጀመረም ማለት ይቻላል። ስራውን ሲጀምር ክምር ነው የሚሆነው። ክምር ዝም ብሎ አንዱ ሲደበደብ ብሎ ሌላኛው ሲጨፍር አይደለም የሚታየው። አይደለም፣ ሁሉም በየቦቱ ይገባል። ይሄ አማጺው ከላይ ከቤተ መንግስት ከቤተ ክህነቱ እስከ ቤተ መንግስቱ ገብቶ ያጭደዋል። ታዲያ ይሄማ ካልሆነ የኢትዮጵያን ትንሣኤ ለምን እንጠብቃለን? ዘረኝነት በውስጣችን አሁን የተፈናቀለውን ሰው አይተው ከሆነ አማራ በመሆናችን ተፈናቀልን ይልሻል። አይሹ አማራ ተለይተን ተፈናቀልን ይሏቸዋል ይላሉ። እውነታቸው ነው። በቃ የሚያውቁት ታሪክ በእድሜ ዘመናቸው የተሰበካቸው አማራኝነት ነው። አማራ መሆን ነው የተነገራቸው። ኢትዮጵያዊ መሆን አይደለም የተነገራቸው። አማራ ነህ አንተ በዚህ ጋር ተቀመጥ፣ እናንተ አማራ አይደላችሁ መታወቂያ አንሰጣችሁም ሲባሉ ስለኖሩ ዘረኝነት በውስጣቸው ስላሉ አሁን እነዚህ ሰዎች ቀርቶ ልጆቻቸው
ኦሮሞን ሊያገኙ ሊያርዱ የተዘጋጁ ናቸው። አጋጣሚ ስላጡ፣ አቅም ስላጡ፣ አቅም ብሰጫቸው ይገላሉ። እንዲህ አይነቱ ትውልድ ስለማያስፈልግ እግዚአብሔር በየአቅጣጫው በየቦታው ይገለዋል፣ ያርደዋል፣ ያሳድደዋል። ገና የእግዚአብሔር ቁጣ ሲመጣ ገና ነው። ስራውን ሲጀምር ገና ነው። አሁን ዝም ብሎ ነው። ዋዜማው ነው የሚያንኳኳው። በየቦታው በየአቅጣጫው ዋዜማ ነው። በየቦታው ነው። ምናልባት አንዳንዶቹ በተለያየ ቦታ ኦርቶዶክሳውያን አማራና ትግሬን እያፋጀነው ነው፣ እየተላለቀ ነው ብለው ሊያስቡ ይችላሉ። ገና ለነሱ የተደገሰውን ድግስ አላዩትም። በዚህ ሰዓት የሚተርፉ አባቶቻችንና እናቶቻችን እህቶቻችን የሚተርፉት ከእግዚአብሔር ጋር የተጣበቁ የእግዚአብሔር የሆኑ ሁለንተናቸው የእግዚአብሔር የሆኑ አንደበታቸው የእግዚአብሔር፣ አገላለጻቸው የእግዚአብሔር፣ ውሏቸው የእግዚአብሔር፣ አካሄዳቸው የእግዚአብሔር የሆኑ ሰዎች አሉ እኮ። ማንን ሊያኖርበት ነው ሰው ካለቀ ይላሉ እንዴ። በጣም ብዙ ሺህ ስውራን እኮ አሉ። ብዙ ሺህ ቅዱሳን አሉ፣ የሚታዩም አሉ፣ በስጋ የምታውቋቸው ግን በነፍስ የማታውቋቸው፣ ነፍሳቸው ምን እንደሚሰራ ቀን እንደ ሰው ሲበሉ ይውላሉ ከፈለጉ፣ ማታ ማቅ ለብሰው ትቢያ ነስንሰው ሲሰግዱ የሚያድሩ ብዙ አሉ፣ በከተማ ብዙ አሉ። ለነሱ ነው የሚዘጋጀው። ከልባቸው ቂም በቀል የሌላቸው አውሬ ያልሆኑ ተወግተው የተወጉ የማይመስሉ ተሳደው የተሳደዱ አሳዳጆችን የሚወዱ ብዙ አሉ። ለነሱ ነው ያወጣ። ታዲያ እንደኔ አይነቱ አማራ ኦሮሞ እያለ ለሚያወራው፣ ትግሬ ሶማሌ እያለ ለሚያወራው፣ ዘረኛ ለሆነው ለአንዱ ብሔር አድልቶ ለሚናገረውማ እንዴት አይገባው? በቃ የሰው ልጅ ተገዳደለ ባለመተዋወቅ። ስጋው ደግሞ የተቀበለ ኦርቶዶክሳውያን ነው። ከአማራውም ከትግሬውም እየወደቀ ያለ አንድ የእግዚአብሔር በክርስቶስ አንድ የሆኑት ባልና ሚስት እኮ የተለያዩ ሰዎች ልጆች ናቸው። ሚስት የሌላ ሰው ልጅ ናት፣ ባልን የሌላ ሚስት ናቸው ማለት የሌላ ሰው ናቸው። ባልና ሚስት አንድ ሆኑ ዛሬ ተብሎ የሚዘመርላቸው እኮ በስጋው ደግሞ አንድ ስለሆኑ ነው። ስጋው ደግሞ ነው አንድ የሚያደርገው። አንድ የሆን ነው የክርስቶስን ስጋ የምንበላው የምንጠጣው ኦርቶዶክሳውያን። አዎ ይገዳደላል። የገዛ ወንድምን ይገላል፣ አማራው ይገላል፣ ትግሬው ይገላል። አገዳዳዮች ደግሞ አሉ። ይሄ ቁማርተኞቹ አሉ። ይሄ ካርታ የሚባል አለ አይደል? ይሄ በዓለም ላይ የምታውቁት ካርታ አጫዋቾች በመሃል ላይ ሆነው አማራውን ጃስ የሚሉ ኦሮሞን በርታ ብለው የሚያሰለጥኑ የሚያስታጥቁ በግፍ እነሱ የሚኖሩ መስሏቸው እንኳን እነሱ ገዳዮቹ አይኖሩ። ምን አለ ትልኛላችሁ? እግዚአብሔር አምላክ ያችን ቀን ያሳያችሁ። ይሄን ድምፅ የምትሰሙ ሰዎች ያችን ቀን ያሳያችሁ። ሲጀምር እግዚአብሔር ሰይፉ ከባድ ገና አልጀመረው። ገና ነው። የቁጣው ትንፋሽ ነው። ወጥቶ ተንፍሶ አየሩ ነው ይሄንን ጦርነት የሚያካሄደው። በቃ የመምጫውን ጊዜ ማቴዎስ 24 ላይ የጦርነትን ወሬ ትሰማላችሁ ተብሎ የለ? ቤት በወሎ ጦርነት አለ፣ በጎንደር ጦርነት አለ፣ በአፋር ጦርነት አለ፣ በአጣዬ ጦርነት አለ፣ በወለጋ ጦርነት አለ፣ በቤንሻንጉል ጦርነት አለ። ወሬ ትሰማለ። ጦርነትና የጦርነትን ወሬ ትሰማላችሁ ነው። ገና ነው። ሲመጣ ከባድ ነው። እግዚአብሔር ሲመጣ ቁጣው ከባድ ነው። በሰዎች ዘንድ ፍቅር ትቀዘቅዛለሽ አለ። ይሄው ቀዝቅዛለሽ። አማራ፣ ኦሮሞ፣ ትግሬ፣ ሶማሌ እየተባባለ ይገዳደላል። የተወደዳቸው የክርስቶስ ቤተሰቦች ኢትዮጵያን አላወቅናት። በኢትዮጵያ ጥላ ውስጥ አይደለም ያለነው ሁላችንም። እውነተኛ ጥላዋ ኢትዮጵያ ግን እነ ቅዱስ ሄኖክ ነቢዩ ሄኖክ ሰውራለሽ። እነ ኤልያስ የተሰወሩበት ቅዱሳን የተሰወሩባት ምድር እኮ ናት ኢትዮጵያ ማለት። የተወደዳቸው የክርስቶስ ቤተሰቦች ምንድናት? ኢትዮጵያ ማለት ልዩ ምድር ናት። ኢትዮጵያ ማለት የአባቶቻችን አጽም የተቀበረባት፣ የነ ኖህ አጽም ያለባት፣ የቅዱሳን አጽም ያለባት።
ስላልገባን ስላላወቅን ነው። እግዚአብሔር አምላክ ተገለጥልን እንድናውቅ አድርገን። ኢትዮጵያውያን አላወቋትም። ኢትዮጵያውያን አላወቋትም። አዋቂ ነን ብለው በየመድረኩ የሚወጡ መንጋውን አደራ የተባሉትም እነሱም አላዋቂ ናቸው። አዋቂ ቢሆኑ ኑሮ ይህ ስራ አይሰራም ነበር በኢትዮጵያ ላይ። ታሪካችን ተቀይሮ ተገልብጦ አይጻፍም ነበር። የተወደዳችሁ የክርስቶስ ቤተሰቦች፣ በመላ ዓለም የምትኖሩ የተዋህዶ ልጆች፣ ኢትዮጵያ ትንሣኤ አላት። አዎ ትንሣኤ አላት። ኢትዮጵያ ስትነሳ ዓለምን ታሽከረክረዋለች። የኢትዮጵያ ትንሣኤ እንደምታዩት ይሄ የኢትዮጵያ ጥበብ ነው። ሁሉም መብራቱ የኢትዮጵያ ጥበብ ነው። መኪናው የኢትዮጵያ ጥበብ ነው። አውሮፕላኑ የኢትዮጵያ ጥበብ ነው። መንኮራኮሩ የኢትዮጵያ ጥበብ ነው። ሁሉም የኢትዮጵያውያን ጥበብ ነው። ዓለም ስላላወቃት ነው። ማነው? ኢትዮጵያውያን ስላላወቅናት ነው። ዓለምስ ዘርፎ የኛ ባንዳዎች ደግሞ ሰጥተው መጻሕፍቶቹን ሁሉ ቀይረው ቢፈልጉ ከኢትዮጵያ የሚሄዱ ወደ አውሮፓ የሚሄዱ ለገንዘብ ብለው የሚሄዱ ኢትዮጵያን አሳልፈው የሚሸጡ በዚያ በዩኒቨርሲቲ ተቀጥረው በቃ ግዕዝን እንዲያጠኑ አድርገዋል። ግዕዝን የሚያጠኑት ግን የግዕዙን መጽሐፍ ለመተርጎም ነው፣ ሌላ አይደለም። በራሳቸው ትርጓሜ ተርጉመው እንዲያገኙት ነው፣ ሊጠቀሙበት ነው። ገና ሌላ ጥበብም ደግሞ እናገኛለን ብለው ነው። የኢትዮጵያ ጥበብ ነዋ። የአውሮፓ ስልጣኔ፣ የአሜሪካ ስልጣኔ፣ የዓለም ስልጣኔ የኢትዮጵያ ጥበብ ነው። ጥበብ ምናልባት እኛ ኢትዮጵያውያን ተርበን፣ ተጠሙ፣ ተሰደዱ፣ ተፈናቀሉ፣ ተራቡ፣ በረሃብ ምክንያት አለቁ፣ ደቀቁ፣ ተሰደዱ፣ ወደ አረቡ ዓለም ተሰደዱ፣ ወደ ምዕራባውያን ተሰደዱ እንባላለን። ሀብቷን ስላላገኘን ስለተሰወረብን ነው። ብቁ ስላልሆን፣ ክፋተኛ ስለሆን፣ ዘረኛ ሟርተኛ ስለሆን፣ ጠንቋይ መተተኛ ስለሆን ነው። ለዚህ ነው ያላወቅናት ኢትዮጵያን እንጂ ኢትዮጵያ ዓለም አሰፍስፎ የሚጠባበቅባት ምድር ናት። ነቢያት አባቶቻችን ተሰውረውባት የሚኖሯት ምድር ናት። ኢትዮጵያ ሲሉ በሚዲያው በቴሌቪዥኑ ሰምታችኋል። ኢትዮጵያን የማያውቁ የኢትዮጵያ ጠላቶች ናቸው። ዶክተሪቱን የተቀበሉት ከምዕራባውያን ነው። ይሄ ዶክተሪት ነከሌ ልበላቸው ዋናዎቹ አሁን ኢትዮጵያን አለን ብለው በበላይነት የሚመሯት ዶክተሪቱ የእውቀት ዶክተሪት አይደለም። ብዙዎቻችን እሱ እኮ እንደዚህ ነው የተባለ የማናውቀውን ታሪክ የምናነብ ብዙዎች አለን። የተወደዳቸው የክርስቶስ ቤተሰቦች፣ ዶክተሪቱን ግን የተቀበለው ኢትዮጵያን ለማፍረስ ቃል ገብቶ ዶክተር ተብሎ የተሾሙ ናቸው። ዶክተር ኢትዮጵያን አፈርሰው ለማስረከብ የተሰጣቸው የዶክተሪት ስልጣን ነው። የተወደዳቸው የክርስቶስ ቤተሰቦች እንዳትቀየሙ። አምና ስለነሱ ሳወራ አሁን ስላወራዋቸው ሰዎች ሳወራ አልፈራም። ስለ ጠቅላይ ሚኒስቴሩ ሳወራ በቃ ሰዎች እንደ ጣዖት እንደ አምላክ አድርገው የሚያዩት እሱም ደግሞ እንደ ዲያብሎስ መልኩን አሳምሮ ፂሙን አስተካክሎ ቅባቱን ተቀባብቶ በቴሌቪዥን መስኮት ኢትዮጵያ ሲለው እውነት የሚመስለው ብዙ ኢትዮጵያውያን ነበር። አሁን ሀክ እያለ ይጠፋዋል። ለምን? ሰዓቱ ስለደረሰ፣ መውደቂያው መመቻው ሰዓት ስለደረሰ፣ መቀሰፊያው ጊዜ ስለደረሰ እሱ የተቀሰፈ ቀን ሁሉም ይባላል፣ በየቦታው ይናከሳል፣ ይራቆታል። ዲያብሎስ ምናልባት እዚህ በፊትም ተናግሬያለሁ፣ መልኩን አሳምሮ አዳምና ሔዋንን እንዳሳተ አሁንም ይሄም እንደዚያው ትውልዱን እያሳተ ኢትዮጵያውያንን እያሳተ ያለ። የተወደዳቸው የክርስቶስ ቤተሰቦች፣ እኛ ኦርቶዶክሳውያን ልናስተውል ይገባል። ኢትዮጵያ ናት። ማንም ሊቀየራት አይችልም። ለምን? መጻሕፍቱ ሁሉ ስለ ኢትዮጵያ ነው የሚያወራው። ስለ አሜሪካ አይደለም፣ ስለ እንግሊዝ አይደለም፣ ስለ ጀርመን አይደለም፣ ስለ ጃፓን አይደለም፣ ስለ ቻይና አይደለም የሚያወራው። ስለ ጉልበታሞቹ በኒኩሬል የታጠቁ የኒኩሬል ቦምብን ታጥቀው በቃ ዓለም እናጠፋለን ብለው ስለሚግደረደሩት ስለነ አሜሪካ ስለነ ሰሜን ኮሪያ አይደለም መጽሐፍ ቅዱስ የሚያወራው።
አይደለም፣ ስለ ኢትዮጵያ ነው። እነሱም የያዙት ቢይዙትም ባይወዙትም አይጠቅማቸው መጽሐፍ ቅዱስ። ያው ለምን የነሱ አባቶች ቀያይረው ደበላልቀው ኢትዮጵያን ለማጥፋት ታሪኳን ለመቀማት ወደ ሌላ ሀገር ወስደው በመቀየር ብዙ እኮ ተሰርቶብናል። ስለ ኢትዮጵያውያን የተወደዳቸው የክርስቶስ ቤተሰቦች፣ በመላ ዓለም የምትኖሩ የተዋህዶ ልጆች ኢትዮጵያን በእኔ አንደበት የምትገለጽ አይደለሽም። ኢትዮጵያ ትልቅ ምድር ናት። አሁንም ትልቅ ናት፣ ወደፊትም ትልቅ ናት። ምዕራባውያን አውሮፓውያን ብዙ እየሰሩባት ነው ያሉ። ሰርተው ጨርሰው ኢትዮጵያን በእጃቸው ስር ለማስገባት ደፋ ቀና ብለው በቃ ስራን ሰርተዋል፣ ጨርሰዋል። ስለዚህ ይመጣልናል እንግዲህ እሳት ይበላናል። ለምን? እግዚአብሔርም አሳልፎ ለአረመኔዎች ይሰጠናል። ለምን? ክፎች ስለሆን እኛ። ለወዳጆቹማ እግዚአብሔር ቅርብ ነው። አይተናል። አንዳንዶቹ እርስ በርስ በጦርነቱ ንጹሐን ሰዎች ተፈናቀሉ፣ በጦርነቱ እንደዚህ ሆኑ የሚሉ አሉ። ለኃጥአን የወረደ እኮ ለጻድቃን ሆነ ይላሉ። እግዚአብሔር እንደዚህ አይነት አምላክ አይደለም። ይቺ አባባል እንኳን ይቺ አባባል ታሪክ አይተናን። አባቶቻችን በቅፉ ነው ያሉት። ቅዱሳንን እሳቱ ሲነድ ቅዱሳንን እሳቱ ያገኛቸው እግዚአብሔር አምላክ አያስበላቸውም። እንደዚህ ከሆነማ እግዚአብሔር ምን አስባለን? ቅዱሳንን እግዚአብሔር ከኃጥአን ጋር ደብሎ የሚያቃጥላቸው ከሆነ ታዲያ ምንድን ነው? አሁንም ኢትዮጵያን የማይጠቅሙ ኢትዮጵያን የማያውቁ ኢትዮጵያን የሚያጥላሉ ኢትዮጵያን ጠንቅቀው የማያውቁ ሰዎች ናቸው እሳቱ እየበላቸው ያሉ። ምናልባት አንዳንዶቹ ተነስተው እንዴ አማራ እኮ ቢገደል ኢትዮጵያ እያለ ነው ሊሉ ይችላሉ። የልቡን ክፋት ማን ያውቃል? በልቡ ያለውን ነገር ማን ያውቃል? ለምንድን ነው አማራ የኢትዮጵያን ባንዲራ ይዞ የሚጮህ ነው? ሌላውም የፈለገውን ባንዲራ ቢይዝ መድረሻ የለውም። ያቺ የኢትዮጵያ ባንዲራ ናት ከሁሉም በላይ ከፍ ምትል። ነግሬያቸዋለሁ። ለኦነግ አይደለም፣ ለፋኖ አይደለም፣ ለአማራ አይደለም፣ ለትግራይ አይደለም፣ ለሶማሌ፣ ለደቡብ፣ ለጋምቤላ አይደለም። የኢትዮጵያ ባንዲራ ለአሜሪካውያን ትጠቅማለች፣ ነገ ለአውሮፓውያን ትጠቅማለች፣ ለእስያ አህጉርም ይጠቅማል። ለነ ቻይና የሚጠቅመው ትልቁ ባንዲራ ይሄ ነው፣ ከፍ የሚለው። ምናልባት የሚተርፍ አይኖርም። ኢትዮጵያውያን እንደዚህ እያለቁ ምዕራባውያን ይተርፋሉ ማለት ከባድ ነው። ምናልባት ኦርቶዶክሳውያን የእግዚአብሔር ሰዎቹ ነን፣ እግዚአብሔርን በንጹህ ልቦና ከክፋት የራቀ አንዳንዶቹ ስጋው ደግሞ ተቀብለናል እኛ እንተርፋለን ሊሏችሁ ይችላሉ። ሰው በልቡ ሳይዘጋጅ ስጋው ደግሞ ሁሉ ሲቀበል ንስሐውን ብቻ ተቀበልኩ ብሎ ስጋው ደግሞ ቢቀበል በልቡ የበቃ ካልሆነ ስጋው ደግሞ ለበቁት ነው የሚሰጠው። ካፉ ነጥቆ ይወስድና ለበቃው ይሰጠዋል እግዚአብሔር። ሰው በልቡ ሲበቃ ነው። በልቡ ፍቅር የተሞላበት ልብ ሲኖረው፣ ከኃጢአት የራቀ ልብ ሲኖረው፣ ከክፋት የራቀ ልብ ሲኖረው፣ አንደበቱ ሁሉ መልካም፣ አሰራሩ መልካም፣ ልቦናው በቅንነት የተሞላ ፍጥረት ሲሆን ነው በእግዚአብሔር እቅፍ ውስጥ የሚቀመጠው። ብዙዎቻችን ኦርቶዶክሳውያን አይታችሁ ከሆነ ሙስሊሙ ይኮነናል፣ መናፍቁ ይኮነናል፣ ከሌ ይኮነናል። እኛ ኦርቶዶክሳውያን እንደምንድን አድርገን ነው የምናስበው? እኛም እንቀጣለን። የምንቀጣበት ዋናው በልክ በክፋት ውስጥ ያለ ሰው አይድንም። ኦርቶዶክስ ስለሆነ ሙስሊም ስለሆነ ካቶሊክ ስለሆነ አይደለም። እግዚአብሔር የልቡን ቅንነት ነው የሚመለከተው፣ የልቡን የዋህነት ነው የሚመለከተው። ኦርቶዶክስ ሆኖ ገዳይ ከሆነ፣ ኦርቶዶክስ ሆኖ አሳዳጅ ከሆነ፣ ኦርቶዶክስ ሆኖ ለሕዝብ ለሰው የማይራራ ጨካኝ ሆኖ ከሆነ ይቀጣዋል እግዚአብሔር፣ በምድርም በሰማይም ይቀጣዋል። ሙስሊም ስለሆነ ብቻ አይደለም እግዚአብሔር የሚቀጣው። ኦርቶዶክስም ሆኖ በዘረኝነት የተለከፈ ክፋት በሰውነቱ በአንደበቱ የተያዘበት ከሆነ ሁሉንም ይቀጣዋል እግዚአብሔር፣ ይቀጣዋል።
ለእግዚአብሔር ንጹሕ ልብ ያዙ። በንጽህና እግዚአብሔርን የሚያመልኩ ለተራበ የሚራሩ የሚያጠጡ የሚያበሉ ልበቅኑ ልበ የዋሃዎች የሆኑ መንጋዎች ናቸው እግዚአብሔር የሚያተርፋቸው። በንጽህና ስጋውና ደሙን የሚያቀብሉ ከካህናትም በንጽህና ሆነው የሚያቀብሉ ብቁ የሆኑ ክፋት የሌለባቸው ዘረኛ ያልሆኑ በዘረኝነት ሄደው ያልተቀጠሩ በደሞዝ በጉቡ ያልተቀጠሩ ሄደው እግዚአብሔርን በንጽህና ቀን ተሌት ቅዱስ የሚሉ ብዙዎች እኮ ስራቸው ሆኖ የሚያገለግሉ ስራ ስለሆነባቸው ደሞዝ ስለሚቀርባቸው ነው እንጂ እኮ የእግዚአብሔር ፍቅር ገብቷቸው እግዚአብሔርን እያገለገሉ አይደለም፣ ደሞዝን እያገለገሉ ነው የሚሰሩ ብዙዎቻችን። ከካህናትም በንጽህና በቅድስና ሆነው ስጋው ደሙን የሚያቀብሉ ካህናት እነሱ ነው የሚተርፉት። ሁሉ ካህናት አይደለም። ካህናትም ይበላዋል እሳቱ፣ ጳጳሳቱም ይበላዋል። በዘረኝነት በቋንቋ በስልጣን አይደለም። እግዚአብሔር አንተ ኃያል ነህ ወታደሮችህ አለ ብሎ አይተወውም። ያደቀዋል። ሲመጣ እግዚአብሔር ያደቀዋል፣ ያንኮታኮተዋል። አሁን ኦርቶዶክሳውያን በየቦታው ይወደቃሉ። ኦርቶዶክሳውያን አይቼ እንዲያውኔማ መከላከያውን አጋጣሚ አይቼ ከአንገታቸው ላይ ያሉት አብዛኞቹ 95% ምንድን መሰሏቸው? መስቀል ከአንገታቸው ላይ ያሉ መከላከያዎች ናቸው። እነዚህ ነው እየሄዱ የሚዋጉት። በዚያም የመጡት ደግሞ እንደዚያው ናቸው። 90% ኦርቶዶክሳውያን ናቸው። በቃ እነዚህ እንዲጠፉ ነው የሚፈለጉ። ኦርቶዶክስ አቅም እንዳይኖራት ነው የሚፈለገው። ለምን? የተሰጣቸው ዶክትሪት ኢትዮጵያን የማፍረስ ኦርቶዶክስን የማጥፋት ስርዓት ስለሆነ። ለምን? እውነት ስላለ፣ በዚያች ምድር ላይ እውነት ስላለ፣ የእውነቱ ባለቤት ደግሞ ኦርቶዶክስ ስለሆነ፣ የእውነት ባለቤት ኦርቶዶክስ ተዋህዶ ርቲት ስለሆነ ብዙ ባለቤት ረባረበባት፣ ግን ያልቻላት አሁንም በተለያየ ምክንያት በፊት ቀጥታ ይመጡ ነበር። አሁን ደግሞ በጃዙር ወይም ደግሞ እርስ በርሳችን በማባላት መጥተውብናል፣ በማናከስ። አሁን ብዙዎቻችን የምታስታውሱ ከሆነ በፊት ትግራይ አድጋለሽ አማራ ደቋል፣ ትግራይ አድጋለሽ ኦሮሞ ደቋል፣ ትግራይ አድጋለሽ ስንል ነበር። ያደገሽ ሀገር ከሆነች ያደገሽውን ገንዘብ ይዘዋል፣ ዘርፈዋል ይባላል። የዘረፈሽውን ገንዘብ ይዘው እዚያው ያደገሽውን ከተማ መያዝ ይችሉ ነበር እኮ። አይደለም? እንደሱ አይደለም። ሴራው ሌላ ነው የነበረው። አሁን ሚዲያው የሚያወራው ሌላ ነው፣ ስራው አሰራሩም ሌላ ነው። ለምን? እርስ በርሳቸው በስልጣን ሽኩቻ ተጣልተው የልህ ጦርነት በልህ ጦርነት ውስጥ ኦርቶዶክሳውያን የተዋህዶ ልጆች በየቦታው እንዲጸዱ እየተደረገ ስለሆነ ነው። የምዕራባውያን እጅ ሙሉ ለሙሉ እንዳለ ሁላችሁም ታውቃላችሁ። ኢትዮጵያ ግን ኢትዮጵያ ናት። ኢትዮጵያ ትነሳለች። ደስ ሊለን ይገባል። ኢትዮጵያ ትነሳለች። በቅርብ ጊዜ ነው የምትነሳው። ከፍ ብላ ባንዲራዋ በዓለም ላይ ሲውለበለብ አይቻለሁ። በሰማይ ላይ ሲውለበለብ አይቻለሁ። በሰማይ ላይ ተይዞ ሲውለበለብ አይቻለሁ። የዓለም ጅቦቹ ናቸው ያን ባንዲራ ይዞ ከሰማይ ሲያውለበልብ የነበረውን ሰው መጥተው ከምድር ላይ ሲወርድ በመንገዱ ላይ ጅቦች ተኝተው ያያቸው ነበር። እንዴት ላድርጋቸው? ጅቦቹ መንገዱን ይዘውብኛል ሲል ባንዲራውን አለው የኢትዮጵያ ባንዲራ እንዲህ ስታረግባቸው ይነሳሉ አለ። ያሳየ አምላክ ይነሳሉ፣ ይሄዱልሃል የሚል ድምፅ ተሰማ። እንዲህ ሲያረግ ጅቦቹ ተነስተው ወደ ጨለማ ውስጥ ገቡ። ጅብ የዓለም መንግስታት ናቸው። የዓለም መንግስታት ይነሳሉ፣ ለኢትዮጵያ ቦታዋን ይሰጣሉ። ከዚያም በኋላ ወደ የት ነው ያመራው? ወደ ረጅም ተራራ ላይ ወጣ። ከተራራው ላይ ቆሞ ባንዲራዋን ተክሎ ትልቅ ተራራ ላይ ወጡ። ባንዲራዋን ተክሎ ወደዚያ ሊሄድ ሲል አንተ በኋላ የዓለም መጨረሻ ነው ያለው። የተወደዳችሁ ክርስቶስ ቤተሰቦች ኢትዮጵያ ባንዲራዋ ለእነ አሜሪካ ሲሆን ታያላችሁ። ብቻ እናንተ በፍቅር ዓለም ባሳለፋችሁት የበደል መንገዳችሁ ተጸጽታችሁ እግዚአብሔርን በይቅርታ ጠይቁት፣ የኢትዮጵያን ትንሣኤ ታያላችሁ። ኦርቶዶክሳውያን የተዋህዶ ልጆች ሁላችሁም በማስተዋል ነው የምነግራችሁ። የኢትዮጵያን ትንሣኤ ታያላችሁ። ባንዲራዋ በዓለም ላይ ሲውለበለብ አይቼዋለሁ። ኦርቶዶክሳውያን በዓለም ላይ ሲውለበለብ አይቼዋለሁ። ምናልባት እንደሌላው አገላለጼ
አነጋገሬ የተደበሰበ ወይም ደግሞ ያማረ የተሽሞነሞነ ቃላቶች ላልጠቀም ይችላል። ኦርቶዶክሳውያን ኢትዮጵያ ከሁሉም በላይ ከፍ ትላለች። ከፍ የምትለው ግን ይሄ የምታዩት ቆሻሻው፣ ዘረኛው፣ ሟርተኛው፣ ሰላቢው በየቦታው የንጹሃን ደም የሚያፈሰው በሙሉ ይጸዳል። ከላይ እስከታች በልቡ ክፋት ያለው ጳጳሳቱ ይጸዳል፣ ካህናቱ ይጸዳል፣ መነኩሴው ይጸዳል፣ ሚመኑ ይጸዳል፣ ጠቅላይ ሚኒስቴሩ ይጸዳል፣ ወታደሩ ይጸዳል። ኢትዮጵያ ነፃ የሚያወጧት ትንሽ ገበሬዎች እግዚአብሔር ከሚቀባው አካል ጋር ተነስተው እግዚአብሔር ሲቀባ ነው። እግዚአብሔር ሳይቀባ ስልጣን ላይ መውጣት ሲያባላ፣ ሲያናክስ፣ በዘር በቋንቋ ሲያለያይ ነው የሚኖር። እውነተኛ አይደለማ። የእግዚአብሔር ቅባ ሜሮን የለማ። የእግዚአብሔር ቅባ ቅዱስ ስላልፈሰሰ፣ እግዚአብሔር እጆቹን ስላሳረፈበት፣ ስላልተመረጠ ሰው ነው የመረጠው። ካርድ ነው የመረጠው። ካርድስ የለም። ካርድ አይደለም። ማጭበርበር መሳሪያ። የእነ ሩሲያ መሳሪያ፣ የአውሮፓ መሳሪያ፣ ጥይት አፈሙዝ ነው ስልጣን ላይ ያወጣቸው እንጂ ክርስቶስ አይደለም ያመጣቸው። ለዚህ ጠማማ ትውልድ ጠማማ መሪዎቹ ነው። በዚህ ጠማማ ትውልድ ክፉ መሪዎች ስለሆኑ ሲጸዱ ታያላችሁ። የተወደዳቸው የክርስቶስ ቤተሰብ፣ ይሄን ለማየት ደግሞ ዋናውና ትልቁ ነገር ከዘረኝነት መንጻት፣ ኦሮሞ ነኝ፣ አማራ ነኝ፣ ትግሬ ነኝ፣ ሶማሌ፣ ደቡብ ነኝ ሳይል ከዘረኝነት ጸድቶ ከእግዚአብሔር ጋር ተጣብቆ በንስሐ ታጥቦ ቅዱስ እግዚአብሔር እያለ ስላሳለፈው ነገር የሚጸጸት ጥሩ የሆነ ዜጋ ኢትዮጵያውያን፣ ስለ ኢትዮጵያ የሚያወራ፣ ስለ ኢትዮጵያ የሚመራመር፣ ኢትዮጵያን ለማወቅ የሚጥር፣ የኢትዮጵያን ባንዲራ ከፍ ይበልልኝ ብሎ ደስ የሚለው ከፍ በማለቱ ደስ የሚለው እንደገና ደግሞ ዝቅ ሲል የሚያነባው ንጹህ ኢትዮጵያውያን ያልፋታል፣ ያያል። የኢትዮጵያ ኦርቶዶክስም ከሁሉም በላይ ከፍ ብላ ሌላው ድምጥ ማጡ ሲጠፋ ያለ። ሌላውንም እኮ ሰዎች ናቸው እንደ ፓርቲ ያቋቋሙት ሰዎች እኮ ናቸው። ፓርቲ እኮ ነው። የኢትዮጵያ ኦርቶዶክስን ክርስቶስ በደሙ አንጿት፣ በደሙ መስርቷት፣ ሐዋርያትን ለመንጋው አደራ ብሎ ለጳጳሳቱ እንደሰጠው በሐዋርያት ሥራ በምዕራፍ 20 ቁጥር 28 ላይ በገዛ ደሙ የዋጃትን የእግዚአብሔርን ቤተክርስቲያን ተጠብቁ ዘንድ መንፈስ ቅዱስ እናንተን ጳጳሳት ለመንጋው የተሰጠችችን ቤተክርስቲያን ቤተክርስቲያን ከፍ ብላ ከኢትዮጵያ ጋር ከፍ ብላ ስትውለበለብ ታያላችሁ። ኦርቶዶክሳውያን ይሄንን ድምፅ ሁላችሁ አድምጡ።